ገና ከመጀመሩ በሶስተኛው ቀን እስኪ ከቴሎ አፕ ላይ ገንዘብ ወደ ኢትዮጵያ ባንክ ሳወጣ ላሳያችሁ። ዮ ጋይስ እንዴት ናችሁ? ፍሎኪ ይባላለው የስፒድ ፋሚሊ የጀርባ አጥንት ነኝ ልበላችሁና እንቀጥለች። በመጀመሪያ ሚ ላይ እንገባለን። ማለትም ቶሎ አፕ ላይ የሰራነውን ገንዘብ ዊዝድሮ እንዴት ነው የምናደርገው? ከፈለግን ወደ ባይናንስ፣ ከፈለግን ኢትዮጵያ ውስጥ ወዳሉ ባንኮች ባይዘዌ ባንኮች ገብተዋል። እሺ ፍሎኪ ይባላለው አይዲ ይሄ ነው። እሺ ሰርች አድርጋችሁ ማግኘት ትችላላችሁ። የኛ ፋሚሊ ለመቀላቀል እዚሁ ቪዲዮ ከስር ሞር የሚል አለ። ሞር የሚለውን ስትነኩት ዲስክሪፕሽኑ ማለት ነው። ሞር የሚለውን ስትነኩት አፑን ዳውንሎድ ለማድረግ ከዛ የቴሌግራም ግሩፓችንም ለመቀላቀል ትችላላችሁ። በጣም ቢግ ፋሚሊ ነው። ከኛ ጋር የሚሰራ የታደለ ነው ብዬ ነው ማልፈው። ኤኒዌይስ እንቀጥል። ቴሎ ላይቭ ላይ ገንዘብ ዊዝድሮ ለማድረግም ኤክስቼንጅ ለማድረግም የግድ 1 ሚሊዮን ፖይንት መድረስ አለብን። 1 ሚሊዮን ፖይንት ሲባል ትልቅ አይምሰላችሁ። ሌሎች አፖች ላይ 100,000 ፖይንት ማለት ነው። ለምሳሌ አንድ ሰው በቴሎ ላይቭ ላይ ታስኩን በትክክል ለ7 ቀን ቢሰራው 700,000 ፖይንት ይደርስለታል ማለት ነው። ሶ ሚሊዮን ሲባል ትልቅ አይመሰላችሁ። ቫልዩ ተመሳሳይ ነው ከሌሎች አፖች ጋር። ሶ እዚህ ጋር እንደምታዩት 2.4 ሚሊዮን ፖይንት አለኝ። ሶ ዊዝድሮ ማድረግ አቅም አለኝ ማለት ነው። ፖይንት የሚለውን ነካለን። ፖይንት የሚለውን ከነካም በኋላ እንደምታዩት እዚህ ጋር ካሽ አውት ሚል አለ። ካሽ አውት የሚለው ጋር እዚህ ጋር አድ ፔመንት ሜተድ ሚል አለ። እሱን ትነካላችሁ። እሱን ከነካችሁ በኋላ እንደምታዩት እዚህ ጋር USDT TRC20 ኔትወርኮች ነው ያሉት፣ ግን እዚህ ጋር USDT የምትላለች እሷን ትነኳታላችሁ። እቺን ከነካችሁ በኋላ አያችኋት ኢትዮጵያ ወደ ባይናንስ ምናምን መላክ የምትፈልጉ ከሆነ እነዚህን ነው የምትመርጡት፣ ግን እኛ ወደ ኢትዮጵያ ባንክ እንላክ። ሶ ኢትዮጵያን እንነካለን። ኢትዮጵያን ስትነኩ 3 አይነት ምርጫ አለ። ሲቢ፣ ቴሌብር፣ አዋሽ፣ አቢሲኒያ፣ ኮኦፐሬቲቭ ባንክ አለ። ሶ እኔ ቀለል የሚለኝ ቴሌብር ነው። ቴሌብር ላይ እንገባለን። ቴሌብር ባይንድ የሚለውን ትነካላችሁ። ከዛ እዚች ጋር ስማችሁን ታስገባላችሁ። እዚች ጋር በጣም ጥንቃቄ አድርጉሽ። እዚህ ላይ የምታስገቡት ስም ከስል ቴሌብራችሁ ስም ጋር መመሳሰል አለበት ከቁጥሩ ጋር ማለት ነው። ሶ ስሜን አስገባለሁ። ስሜን አስገባሁኝ። ከዛ እዚች ጋር ደግሞ ስልክ ቁጥሬን አስገባለሁ። ቴሌብሬን ማለት ነው። ስልክ ቁጥሬን አስገባለሁ። በትክክል ስልክ ቁጥራችሁ ልክ መሆን አለበት። ልክ ካልሆነ ሌላ ቦታ ነው መሄድባችሁ። ሶ ሰሚት እለዋለሁ ማለት ነው። ከዛ እዚች ጋር መጀመሪያ ባለፈው አካውንት ስትከፍቱ ሁሌ ጥንቃቄ አድርጉላችኋለሁ። ፓስወርዳችሁን የፊት አሻራ ስትሰጡ የምታስገቡት ፓስወርድ ገንዘብ ስታወጡም የምታስገቡት ፓስወርድ ነው። ስለዚህ የፊት አሻራ ስትሰጡ የምታስገቡትን ሴኩሪቲ ፓስወርድ እንዳትረሱ፣ ስክሪንሾት አድርጉ ወይ ደግሞ ደብተር ላይ ጻፉ ብያችኋለሁ። ሶ ታስገባላችሁ። ግን ኢንኬዝ ብትረሱት ሰው ናችሁ። ኢንኬዝ ብትረሱት ምንድነው መፍትሄው? እዚች ጋር ፎርጌት ፓስወርድ የምትላለች። ፎርጌት ፓስወርድ ብላችሁ ድጋሚ የፊት አሻራ ሰጣችሁ አሻራ ማስገባት ትችላላችሁ፣ ግን አትርሱ። ሶ ፓስወርዴን አስገባለሁ። አስገባሁኝ። ከዛ ይሄው ባይንድ አደረኩኝ ማለት ነው። ባይንድ አደረኩ። ከዛ ባይንድ ካደረጋችሁ በኋላ እዚህ ጋር እያያዛችሁት ማለት ነው። ሶ ቴሌብራችሁን አስገባችሁ። ከዛ እዚች ጋር ፖይንት አማውንት ይላል፣ ኢንተር ዘ አማውንት ይላል። ሶ እዚህ ጋር አንድ ማለት አንድ ቁጥር ጻፋችሁ ማለት 1 ሚሊዮን ማለት ነው። ሶ እኔ እዚህ ጋር የምጽፈው አንድ ቁጥር ብቻ ነው። አንድ ቁጥር ጽፍ 1 ሚሊዮን ማለት ነው። ሶ ወደ ኢትዮጵያ ባንክ $10 ኤክስቼንጅ ተደርጎ ሲገባልኝ 1750 ብር ነው ማለት ነው። ሶ ቀላል ነው። ዊዝድሮ ለዋለሁ። ከዛ ድጋሚ የፊት አሻራ ስትሰጡ ያስገባችሁትን ፓስወርድ ታስገባላችሁ። ዩሲ እዚች ጋር ሲቀንስ ታዩታላችሁ። አሁን ላስገባ። ፓስወርዴን አስገባውኝ። ይሄው ቀነሰ። ቀንሷል። ሶ በ24 ሰዓት ውስጥ ወደ አካውንቴ ገንዘቤ ገቢ ይሆናል ማለት ነው። በዚህ መልኩ ገንዘባችንን ዊዝድሮ አድርገናል። አንድ ነገር ልንገራችሁ፣ በ3 ቀን በ4 ቀን $10 ነው ያወጣነው በትንሹ ማለት ነው። እርግጠኛው ነኝ የምነግራችሁ ይሄ አፕ በዚሁ ፐርፎርማንስ ከቀጠለ ኢን ሚሊየንስ እንሰራበታለን። ሶ ዊዝድሮ አደረግ ይሄን ይመስላል። ሶ ፍሎኪ ነኝ ከስፒድ ፋሚሊ። እወዳችኋለሁ። ይመቻችሁ።